የአዲስ አበባው የዲፕሎማሲ ማግኘትና የካይሮ ድንገተኛ ጥሪ። ታሪክ ራሱን ይደግማል ሲባል ለብዙዎች ተረት ሊመስል ይችላል። ዛሬ ግን በአባይ ዳርቻና በቀይ ባህር ማዕበል መካከል አዲስ ታሪክ እየተጻፈ ይገኛል። ለዘመናት የኢትዮጵያን እድገት በሴራና በደባ ለማደናቀፍ ስትኳትን የኖረችው ግብፅ ዛሬ የስትራቴጂ ለውጥ ለማድረግ መገደዷ የአደባባይ ሚስጥር ሆኗል። ካይሮ ለሳውዲ አረቢያ በላከችው ድንገተኛ መልእክት ኢትዮጵያ በምስራቅ አፍሪካ ያላትን ተሰሚነት ከምንጊዜውም በላይ እየገነነ መምጣቱን ተረድቻለሁ ማለቷ የአዲስ አበባ ዲፕሎማሲያዊ ድል ምን ያህል እየናኘ መሆኑን ያሳያል። ይህ እኔ ብቻ ልብላ የሚለው የቆየና የዛጋ አቋም ተሰብሮ ግብፅ ወደ አዲስ አበባ ደጅ ለመጥናት መገደዷ የኢትዮጵያን የማይበገር ማንነት ዳግም አረጋግጧል። ኢትዮጵያ በታላቁ የኢትዮጵያ ህዳሴ ግድብ ላይ ያሳየችው ጽናትና የአንድነት ወኔ የካይሮን ፖለቲከኞች ቅስም የሰረበረ ትልቅ ክስተት ነበር። ግብፅ ግድቡን እንዳይገነባ ያልጎነጎነችው ሴራ፣ ያልማሰችው ጉድጓድ አልነበረም። ሆኖም 120 ሚሊዮን ኢትዮጵያውያን በአንድ ልብ ቆመው ግድቡን ለፍጻሜ በማብቃታቸው ግብፅ ዛሬ የሽንፈት መራራ ጽዋን ተግታ ወደ ድርድር ጠረጴዛ ለመመለስ ተገዳለች። ይህ አልበገር ባይነት ግብፅን ብቻ ሳይሆን መላው ዓለምን ያስደመመ ሲሆን ኢትዮጵያ የፈለገችውን ማድረግ አቅም እንዳላት በተግባር አሳይታለች። ዛሬ ግብፅ የህዳሴ ግድብን አቋም በግልጽ አስረዱኝ እንጂ አሰብን ለማስመለስ የኢትዮጵያን ጥያቄ ደግፋለሁ የሚል ይዘት ያለው አቋም ማሳየቷ የኢትዮጵያ የባህር በር ጥያቄ የህልውና ብቻ ሳይሆን የፍትህ ጥያቄ መሆኑን ዓለም አቀፍ እውቅና እያገኘ መምጣቱን ያሳያል። ይህ የግብፅ ድንገተኛ የልብ ትርታ ለውጥ በኢትዮጵያ ላይ ዛሬም ድረስ ጥላቻቸውን የሚረጩና የግብፅን ፍርፋሪ የሚጠብቁ የውስጥና የውጭ ባንዳዎችን ክፉኛ አስደንግጧቸዋል። እናቷን ከገበያ እንደምትጠብቅ ሕፃን ልጅ ካይሮን ተስፋ አድርገው በኢትዮጵያ ላይ ሽብር ሲነዙ የነበሩ አካላት ዛሬ የሚገቡበት ጠፍቶባቸዋል። የግብፅና የኢትዮጵያ ስልታዊ አጋርነት መፈጠር ማለት ለእነዚህ የጥፋት ኃይሎች መቃብራቸውን በቁማቸው መቆፈር ማለት ነው። ግብፅ የራሷን የህልውና አደጋ ስትረዳ ለኢትዮጵያ እጅ መስጠትንና ከጠንካራዋ አዲስ አበባ ጋር መወዳጀትን መርጣለች። እነዚህ ድንኮች እንደሚሉት ሳይሆን አዲስ አበባ የቀጠናው የዲፕሎማሲ ማግኔት መሆኗን ስለተረዳች ብቻ ነው። የኢትዮጵያ የቀይ ባህር ባለቤትነት ጥያቄ አሁን ላይ ወደማይመለስበት ምዕራፍ ተሸጋግሯል። ከሙያሌ እስከ ምጽዋ ጫፍ ያለው የኢትዮጵያ ህዝብ ከመሪው ጎን ቆሞ የባህር በር ጥያቄውን በጽናት እያቀረበ ባለበት በዚህ ወቅት ግብፅ ይህንን እውነት ቀድማ ለማመን ተገዳለች። ኢትዮጵያ ወደ ቀይ ባህር መመለሷ የማይቀር ታሪካዊ ክስተት መሆኑን የተረዱት በርካታ ሀያላን ሀገራትም ድጋፋቸውን እየገለጹ ይገኛሉ። ኢትዮጵያ በምስራቅ አፍሪካ ያላትን ጂኦፖለቲካዊ ተጽዕኖ በከፍተኛ ፍጥነት እያደገ መምጣቱ ካይሮ የቆየውን የጠላትነት መንገዷን ትታ ወደ ስትራቴጂካዊ ወዳጅነት እንድትዞር ትልቅ ግፊት አድርጎባታል። ግብፅ ወደዚህ ውሳኔ እንድትገባ ያስገደዳት ሌላኛው ትልቅ ምክንያት ደግሞ በቀይ ባህርና በስዩዝ ካናል ላይ እየታየ ያለው የደህንነት ስጋት ነው። በየመን በሚገኙ የሁቲ አማጽያን ጥቃት ምክንያት በስዩዝ ካናል የሚያልፈው የንግድ ልውውጥ እየቀነሰና የግብፅ ኢኮኖሚ እየተጎዳ ይገኛል። በዚህ ምስቅልቅል ቀጠና ውስጥ ሰላምን ሊያስከብር የሚችልና አስተማማኝ ወታደራዊ አጋር ሊሆን የሚችል ኃይል ቢኖር ኢትዮጵያ ብቻ መሆኗን ግብፅ በሚገባ ተረድታለች። ስለሆነም የራሷን የኢኮኖሚና የደህንነት ስጋት ለመቅረፍ ስትል ከጠንካራዋ ከኢትዮጵያ ጋር እጅና ጓንት ሆኖ ለመስራት ዛሬ የአዲስ አበባን ደጅ እየጠናች ትገኛለች። ኢትዮጵያ ዓለም አቀፍ ጫናዎችን የመቋቋም አቅሟ በተደጋጋሚ አሳይታለች። በኢኮኖሚ ማዕቀብና በዲፕሎማሲያዊ ጫና ሊያንበረክኳት የሞከሩ ኃይሎች ሁሉ ዛሬ ተሸንፈው እውቅና ሊሰጧት ተገደዋል። ግብፅም ቢሆን ይህንን ታላቅ አቅም አይታ ነው ፊቷን ወደ ኢትዮጵያ ያዞረችው። ግብፅ ከኢትዮጵያ ጋር የምትመሰርተው ዘላቂና የማይናወጥ ስትራቴጂካዊ ስምምነት በቀጠናው ላይ ሰላምን ከማስፈኑ ባለፈ የኢትዮጵያ ታሪካዊ ጠላቶችና በሴራ የሚንቀሳቀሱ ባንዳዎችን ሙሉ በሙሉ አቅመቢስ የሚያደርግ ነው። ይህ ስምምነት ሲጸና ኤርትራም ሆነች ሌሎች ጸረ ሰላም ኢትዮጵያ ኃይሎች ተደብቀው የቆዩበትን የጥፋትና የተላላኪነት ምሽግ አጥተው ጣታቸውን መጥባት እንደሚጀምሩ ምንም ጥርጥር የለንም። በአሁኑ ወቅት አዲስ አበባ የዓለም የፖለቲካ ማዕከል ብቻ ሳትሆን የምስራቅ አፍሪካ አስተማማኝ ምሰሶ ሆናለች።
ግብፅ በቀጠናው ውስጥ የተረጋጋችና ጠንካራ ሀገር አጋር እንድትሆናት ስትፈልግ ኢትዮጵያ ብቻ እንደሆነች በተግባር አሳይታለች። ካይሮ ወዳም ሳይሆን ተገዳ፣ ፈልጋም ሳይሆን አማራጭ አጣ ለኢትዮጵያ እጅ የሰጠችበት ይህ ታሪካዊ ወቅት የኢትዮጵያን የሺህ ዓመታት ክብርና ዝና የሚመልስ ነው ተብሎለታል። ኢትዮጵያ የቀይ ባህር ባለቤት የምትሆንበት ቀን እጅግ ቀርቧል። ግብፅም የዚህ ታሪካዊ ሂደት ደጋፊና መቅረብን መምረጧ የኢትዮጵያን የበላይነት በይፋ የተቀበለችበት ትልቅ ክስተት ነው።